እኔ ባሌን እግር አጥባለሁ የምትለኝ እስኪ ምሸልማት አንድ እንኳን የለችም። እሺ እግር እንዳለው የምታውቅ እሺ ሚስቴን እግር አጥባለሁ የሚለኝ እሺ ሽልማት የለም አውጣው። እሺ የሚስቱን እግር የሚያጥብ የለም። አዎ ይሄን ስልጠና ቀን በቀል እናረጋው። የባሏን እግር የምታጥብ የለችም። እስኪ እንግዲህ ከ2000 ሰው ከሚሞላ ሰው 4 ሰው ነው እግር የሚያጥበው። እሺ የአባቴን እግር አጥብ ያውቃለሁ የሚል እግዚአብሔር ይባርካችሁ። የእውነት ነው የምነግራችሁ። በምድር ላይ ሰው እንደማክበር መልሶ የሚያስከብር የለም። በምድር ላይ ያለ እድሜ ረጅም ይሆን ዘንድ እናትና አባትን አክብር ነው። ሚስት እንድታከብር መጀመሪያ ክርስቶስን ወደደው አክብረው፣ ከዛ ቀጥሎ ደግሞ በምድር ላይ አባት ተገዛ፣ አባትን ወደደው፣ ከዛ በኋላ ሚስት ትገዛላለች። ስለዚህ ሴቶችም የባልን እግር ማጠብ ክብር ለራስ ነው። እንግዲህ ብዙ ጊዜ በተደጋጋሚ ስላወራ ነው በድጋሚ አላብራራላችሁም። እግዚአብሔርን መፍራት። ማንን መፍራት? በደንብ በሉልኝ። ማንን መፍራት? እግዚአብሔርን መፍራት። ምናልባት ያላገባችሁ ሰዎች በህይወት ዘመናችሁ መጀመሪያ እግዚአብሔርን የሚፈራ ሰው እንዲቀናችሁ መጀመሪያ እናንተ እግዚአብሔርን ፍሩ። እግዚአብሔርን የሚፈራ አባት የሱ ልጅ እግዚአብሔርን ይፈራል አይፈራም? እግዚአብሔርን የማይፈራ አባት ልጁ እግዚአብሔርን ይፈራል አይፈራም? ያስመስላል እንጂ አይፈራም። እግዚአብሔርን የምትፈራ እናት ልጇ የልጇ መንፈስ የእናትየው መንፈስ ለልጇ ስለሚሆን ለሚወዱን ሺህ ትውልድ ምሕረት አደርጋለሁ ስለሚለኛ ጌታ ባለቤቷን የምታከብር ሴት ልጇ እሷን ታከብራታለች፣ ልጇ ሰው ታከብራለች። ስለዚህ መጀመሪያ ሳይፈሩ መፈራት የለም። ትልቁ እዚህ ምድር ላይ እግዚአብሔርን መፍራት ነው። ማንን መፍራት ነው? ምናልባት ያላገባችሁ ሰዎች እኔ እግዚአብሔርን የሚፈራ ሰው ፈልጋለሁ ከማለትሽ በፊት አንቺ እግዚአብሔርን ትፈሪያለሽ ወይ? አንቺ ጎበዝ ደፋር ሆነሽ እንደዚህ አይነት ባል ይሰጠኛል ብለሽ አትጠብቂ። መጀመሪያ አንቺ ተስተካከይ፣ አንተ ተስተካከል። ከዛ የተስተካከለውን እግዚአብሔር ይሰጣል አይሰጥም? ይሰጣል አይሰጥም? አዎ። አለበለዚያ የሚመስል ጋር ነው የምትሄደው። የምትሳሳበው ከሚመስል ጋር። የመጀመሪያ እግዚአብሔርን መፍራት። እግዚአብሔር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚለው መጽሐፍ። ለዛ እግዚአብሔርን ከፈራ እግዚአብሔርን የሚፈራ ሰው በህይወቱ ይመጣል። እግዚአብሔርን ከፈራሽ እግዚአብሔርን የሚፈራ ሰው በህይወትሽ ምን ይላል? እግዚአብሔርን መፍራት። እሺ ቀጣይ ፈቃደ እግዚአብሔርን ምን ማለት? ምን ማለት? መጠየቅ። እኔ ምናልባት ነጋዴዎች እዚህ ውስጥ ካላችሁ የመንግስት መስሪያ ቤት ትልቅ ስልጣን ላይ ያላችሁ ሰዎች ካላችሁ እንደው በህይወት ዘመናችሁ ምንም ነገር ከማድረጋችሁ በፊት እግዚአብሔርን ጠይቁ። ማንን ጠይቁ? አዲስ አበባ ላይ አንድ ማቆ ልጅ አለ። በቃ እኔ መኪና ነድቼ በሞትኩ ብሎ የሚጸልይ ልጅ ነው። መኪና ገዝቶ መንጃ ፈቃድ ይዞ መኪናውን መስመር አስወጥቶ አንድ ሀገር ኮንትራት ሳይጭን በዛው መኪና ነው የሞተው። እና የሆነ ነገር ስትጠይቁ ምናልባት መጥፊያ ይሄ እንዳይሆን ጌታዬ ያንተ ፈቃድ ነው ወይ በል። አንድ ቀን እንግዲህ ትራንስፖርት 100 ብር አልሰራበትም። መኪናውን አይሩፍ መኪና ነው 2 ሚሊዮን ብር ያን ጊዜ ገዝቶ አንድ ቀን እኮ ትራንስፖርት ብር አልሰራበትም። እና ነጋዴውም የሆነ አዲስ ሱቅ ከመክፈታችሁ በፊት እንደው ያንን ነገር እግዚአብሔር ወይ ፈቅደሃል ወይ አንተ ስልጣንም ከሆነ እግዚአብሔር ወይ ያንተ ፈቃድ ነው ወይ? ይቻላል አይቻልም? ሴቶችም ካላችሁ እንደው ይሄ ነገር መጥፊያዬ እንዳይሆን ያንተ ፈቃድ ነው ወይ? ይቻላል አይቻልም? የእግዚአብሔር ፈቃድ መጠየቅ። ትዳርም ከሆነ እንደው እየየ እያልኩ ምኖርበት ሳይሆን ያንተ ፈቃድ ነው ወይ? የእግዚአብሔርን ፈቃድ መጠየቅ። እሺ ቀጣይ። ከዛ ውጪ እንግዲህ በጣም ብዙ ሰው የምንቸገረው ምንድነው? ሙሉ ሰው በዓለም ደግሞ እንግዲህ ሙሉ